የኢየሱስ ክርስቶስ ደሙ አስታራቂ ነው። ለአንድና በትክክለኛ ሰብኳል። ኢየሱስ ክርስቶስ ቤዛችን ነው። ቤዛ የሆነበት ደግሞ ደሙን አፍስሶ ነው። የኮርማ የፍየል ብዙ ደም ፈሷል። እሱ ሰዎችን ከኃጢአት ማንጻት አልቻለም። ለአንዴና ለመጨረሻ ሞቶ በደሙ ያነጻን ኢየሱስ ክርስቶስ ነው። ዕብራውያን ምዕራፍ 7 ላይ ካህናቶች ሁሉ ሞቱ፣ እንዳይነሱ ሞት ከለከላቸው። የሞተው ይልቁንም ከሙታን የተነሳው ስለነሱ የሚማልደው ኢየሱስ ክርስቶስ ነው የሚል ቃል አለ። ስለዚህ አማላጃችን እሱ ነው። በዮሐንስ 1:2-1 ላይ እንደዚህ የሚል ቃል አለ። እናንተ ብቻ ላችሁ ኃጢአትን አትስሩ፣ ኃጢአትን ብሰሩ እንኳን ከአብ ዘንድ ጠበቃ አላችሁ፣ እሱም ጻድቁ ኢየሱስ ክርስቶስ ነው ይላል። ስለዚህ ጠበቃም ነው ማለት ነው። በቆላስያስ ላይ እሱ ከእግዚአብሔር ጋር አስታረቀን ይላል። ከራሱም ጋር አስታረቀን ይላል። ስለዚህ ትክክለኛ ሰብኳል አቡነ ገብርኤል። ነገር ግን ይሄ የስብከት ጉዳይ ሳይሆን የዘረኝነት ጉዳይ ነው። አቡነ ገብርኤልን ያወገሱበት ምክንያት እሳቸው ተሳስተው መጽሐፍ ቅዱስ ላይ ያሌለውን ቃል ሰብከው ሳይሆን እነሱ በትርክትና በታሪክ ልክ ኢየሱስ ክርስቶስን የሰቀሉ ሰዎች በኦሪት ላይ ተለጥፈው ኢየሱስን እንደሰቀሉት ሁሉ እነዚህም ላይ በሐሰተኞች ትርክት ሰዎች በራሳቸው ጊዜ ገዳም እየገቡ የጻፉትን ጽሑፍ ከመጽሐፍ ቅዱስ ውጪ እሱን እያነበቡ አወገዙ እንጂ መወገዝ ያለበት ኢየሱስ ክርስቶስን የሰበከ ሳይሆን ጠቅላይ ሚኒስቴሩን ግንባራቸውን በጥይት በሏቸው የሚል ጳጳስ ሳይወገዝ ኢየሱስ ክርስቶስን የሰበከ እንዴት ሊወገዝ ይችላል? ስለዚህ ኦሮሞ ካህን አይሆንም፣ ኦሮሞ ጳጳስ አይሆንም ብለው ከዚህም በፊት እያወሩ ያሉትን እሱን በተግባር ለማሳየት ነው። ፓትርያርክ መሆን ያለበት እኮ እንደዚህ የሚሰብክ ሰው ነው። ኢየሱስ ክርስቶስን በአደባባይ የሚገልጽ ሰው ፓትርያርክ ቢሆን ትክክለኛ የህይወት መንገድ ይዛል። ብዙ ፓትርያርኮች በትርክትና በታሪክ ላይ የተለጠፉ ስለሆነ ክርስቶስን ስላልሰበኩ ብዙ የሚጠመጥሙ ሰዎች ጠንቋዮችና ማርተኞች ናቸው። አቡነ ገብርኤልን በቁም እስረኛ ቦታ በድግምት እንዳይገላቸው ወይ ደግሞ በምግባቸው የሆነ ነገር አድርጎ እንዳይገሏቸው መንግስት መጠበቅ መቻል አለበት። ከዛ መውጣት መቻል አለባቸው። ስለዚህ እናንተ የምታደርጉት ድግምትና ሟርት ሰዎች መርቅነው ሰክሮ የጻፉትን ጽሑፍ እንዲያነብቡ በማድረግ ሀገርም ክፋትን እንድታስተናግድ አመፃን እንድታስተናግድ ከሀገራችን በረከት እንዲሸሽ ተደርጓል። አሁን ደግሞ ዘረኝነትን የተደረገ ማንነትን ለአንዴና ለመጨረሻ መቆም አለበት። ክርስቶስ ኢየሱስን ሁሉም ብሔር ብሔረሰቦች፣ ሁሉም የኢትዮጵያ ሕዝብ መስበክ መቻል አለበት። ኢየሱስ ክርስቶስ ለዘላለም ያድናል። አቡነ ገብርኤል ከቁም እስረኛ መውጣት አለበት። ሰውን ግደሉ ያሉት አቡኖች ደግሞ እነሱ ላይ ነበር ጉባኤው መሰብሰብ ያለበት። ኢየሱስን ሰበክ ብሎ ጉባኤ እንዴት አይሆንም?